ይህ የተራበው ነብር ይህ ሕፃን ልጅ ሊበላው ሳለ አጎቱ ነበርና ገመዱን በቆረጡ ሰዓት ትልቅ የሆነ አንድ ወጥመድ እንጨት አዘጋጅቶ ነበርና ያ እንጨት ነብሩን ይመታውና ነብሩ ወደታች ይወድቃል። በዚህን ጊዜ ነብሩ እንደወደቀ ግን ልጁ ይነሳና መሮጥ ይጀምራል። ታዲያ ግን ነብሩ አሁንም ወደሱ መቅረብ አላቆም ነበር። ወዲያውኑ ቀስ ሲወረውለትና ቀሱን መወርወር ይጀምራል። ይህም የሆነበት ምክንያት ከትንሽ ቀናት ቀደም ብሎ ከአባቱ ጋር በጫካ ተቀምጠው ሳለ የተራበው ነብር ያያቸዋል። ከዛም ወደ እነሱ እየተጓዘ ይመጣል። በዚህን ሰዓት ግን ሰውየው እየተመለከተው ነበር። ወዲያውኑም ግን ሕፃኑ ልጅ የያዘው ሕፃን በጣም እየጮህና እያለቀሰ ነበር። ይህን የሰማው ነብር ቁሞ ማዳመጥ ጀመረ። ሰውየውም እነሱን ለማዳን ስለፈለገ ወዲያውኑም ሰው ልጆችን ሩጡ ብሎ መናገር ጀመረ። በዚህን ጊዜ ወዲያውኑ ልጆች ወጣው መሮጥ ጀመሩ። ከዛም ግን ነብሩ ወደ እነሱ መከተል ጀመረ። አማራጭ የሌለው አባት ወዲያውኑም ያንን ነብር ሄዶ ይከመርበታል። ታዲያ ነብሩን ግን ያን ሰውዬ እየበላው አባቱ እየተመለከተ ነበረ። ይህን ያየው ይህ ሕፃን ልጅ የአባቱን በቀል ለመወጣት ካጎቱ ጋር በመሆን ወደ ጫካ ካመሩ በኋላ በጣም ከባድና አስጊ የሆነ ወጥመድ ያጠምዳሉ። ከዛ ይህን ካደረጉ በኋላ ግን ሰዎቹ እንዲማረግ የለብህም እያሉ እየተናገሩ ነበር። ልጁ ግን ለማንም አልተናገረም ነበር። ወዲያውኑም ይህን ካደረገ በኋላ ሆን ብሎ ነብሩ ወዳለበት ቦታ መጓዝ ይጀምራል። ከዛም ነብሩ ይመለከተውና ወደሱ መቅረብ ይጀምራል። ልጁ ሆን ብሎ እየሮጠ ወዳለበት ቦታ ይሄድ ጀመር። ታዲያ እናንተ ይህን ፊልም ለማግኘት ከፈለጋችሁ ወደ ፕላይ ስቶር ትገቡና RY ክሊፕ ላይ ሰርች ታደርጋላችሁ። ከዛ RY ክሊፕስ የሚል አፕሊኬሽን ታገኛላችሁ። ከዛ ወደ አፕሊኬሽኑ ከገባችሁ በኋላ ከሰርች ማድረጊያው ላይ 36 ላይ ተጽፉና ሰርች ታደርጋላችሁ። ከዛ የዚህ ደስ የሚል ፊልም ፎቶ ይመጣላችኋል። ፎቶውን ነክታችሁ ወደ ስክሮል ስታደርጉ ሙሉን ፊልም ማግኘት ትችላላችሁ።